ዛሬ ደግሞ ለብዙ ጊዜ ጥያቄ ስለነበር አንድ ቶፒክ ምላሽ እንሰጣለን። ሁላችንም በሚባል ደረጃ የወንድምና እህቶቻችንን ልብስ እየለበስን አድገናል። አሁን ደግሞ ትንሾቹ ልጆቻችንን በታላላቆቻቸው ልብሶች እናሳድጋለን። ባይዘው ይህ ሂደት በኢትዮጵያ ብቻ ያለ አይደለም። ባደጉት ሀገራትም ማለትም በዩሮፕና አሜሪካም የተለመደ ነው። እነሱ ሃንድ ሚ ዳውን ይሉታል። በሃንድ ሚ ዳውን ልጅ ማሳደግ ፋይናንሻል፣ ኢንቫይሮንመንታል ከሁሉም በላይ ደግሞ ሳይኮሎጂካል ኢምፓክት አለው። ለ30 ሰከንድ ጆሮህን ከሰጠኸኝ ስለ ሶስቱም ሳይድ ኢፌክት እና ቤኔፊት እናወራለን። ከፋይናንሻል ሳይድ ስናየው ህጻናት እስከ 3 አመታቸው በጣም ፈጣን እድገት ነው ያላቸው። በእነዚህ ጊዜ የሚለበሱ ልብሶች ብዙ ጊዜ ብዙ ሳይታጠቡና ብዙ ሳይለበሱ የሚቀመጡ ናቸው። ቀጣይ ለሚለብሳቸው ልጅ እነዚህ ልብሶች በአግባቡ ታጥበውና ተተኩሰው ከተቀመጡ ከቤተሰብ ላይ ትልቅ የገንዘብ ጫናን ይቀንሳሉ። ለምሳሌ መጨረሻ ልጄን ስወልድ እንደ ልብስ ሰሪ ብዙ አይነት የልብስ አማራጮችን ማቅረብ ብችልም አዳዲስ ልብሶችን ማቅረብም ሆነ መግዛት አልተጠበቀብኝም። ከትልቋ ልጄ ሃንድ ሚ ዳውን በማድረጌ ለእነዚህ አልባሳት ያስኩትን በጀት ኳሊቲ የሆነ ጡጦ፣ ምግብና ዳይፐር ላይ ወጪውን ማዋል ችያለሁ። ሁለተኛው ደግሞ ኢንቫይሮንመንታል ነው። ከምንም ነገር በላይ ልጆች ፊት ቶለሬት ማላረገው ነገር አንዱ ፋስት ፋሽን ነው። ምንም ነገር ሳይበላሽ ሳይጎዳና ሳያልቅ አዲስ ነገር ስለተገዛ ብቻ አይጣልም። እንኳን የቆሻሻ አወጋገድ መሰረተ ልማት የጎደለው ሀገር ላይ ሆነ በዓለም አቀፍ ደረጃ ዌስት ማኔጅመንት ራስ ምታት በሆነበት በዚህ ሰዓት ለልጆች መልሶ መጠቀምን ማስተማር ስትችል መጣልን እያስተማርክ ከሆነ አሁን ልትጠነቀቅ ይገባል። ሶስተኛው ኢምፓክት ሳይኮሎጂካል ነው። እንደ ቤተሰብ በሃንድ ሚ ዳውን ልጅ ማሳደግ በሶሳይቲ ውስጥ ፋይናንሻል ዊክነሳችንን የሚያሳይብን ይመስለናል። ለልጆቻችን ደግሞ የበታችነት ስሜትን ሊፈጥር ይችላል። መጀመሪያ ሃንድ ሚ ዳውን በደፈናው ለልጅ አይሰጥም። በተለይ ማውራትና መስማት ለጀመሩ ልጆች ለልብሱ ያላችሁን ቦታና ለኤንቫይሮንመንቱ ምን ማለት እንደሆነ ማስተማር ይገባል። ልጆች ደግሞ መርጠውትና ወደውት ሊለብሱት ይገባል። አልፎ አልፎ ደግሞ አዳዲስ ልብሶችን በመግዛት ልጆች በሃንድ ሚ ዳውን የበታችነት ስሜት እንዳይሰማቸው ማድረግ ያስፈልጋል። አንቺ ማሚ ደግሞ አሁን ከምንም ጊዜ በላይ ሶሳይቲ የነቃበት ጊዜ ስለሆነ ብዙ ሀሳብ ሊገባሽ አይገባም። ይሄን ሁሉ ሰምተው ልክ አይደለሽ የሚሉ ጓደኞች ከሆነ ያሉሽ አዌርነስ የጎደላቸው ሊሆኑ ስለሚችሉ ይሄን ቪዲዮ ሼር ማድረግሽ ሊጠቅማቸው ይችላል።